ሰላም ጤና ይስጥልን ወደ ቻናሌ ቤተሰቦች ዶክተር ከበደ ነኝ። ዛሬም እንደተለመደው በሌላ ቪዲዮ ለእናንተ መጥቻለሁኝ። በዛሬው ቪዲዮ የምንመለከተው ብዙ ሰዎች ከተኙበት ወይም ከተቀመጡበት በሚነሱበት ሰዓት ላይ ራሳቸውን ማዞር፣ የራስ ምታት ይኖራል። በዚህ ሰዓት ምንድነው የሚሉት? ደም ማነስ አለብኝ ብለው ነው የሚያስቡት። ይሄ ነገር በደም ማነስ ብቻ ነው የሚመጣው አይደለም የሚለውን ነገር በስፋት በዛሬው ቪዲዮ እንመለከታለን። ስለዚህ አይነት ችግር ሲከሰት ምንድናቸው ምክንያቶቹ የሚሉትንም ነገሮች በስፋት እንመለከታለን። እንደዚህ አይነት ችግር ሲኖር እንዴት ነው የምናከመው? ካልታከመስ ጉዳቱ ምንድነው የሚለውን ነገር በዝርዝር እንመለከታለን። አብራችሁን ቆዩ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። አብዛኛ ሰዎች ይህን ቻናል ሰብስክራይብ ሳያደርጉ ነው የሚመለከቱት። ሰብስክራይብ አድርጋችሁ ብትመለከቱ ጠቃሚ መረጃዎች እንዲደርሳችሁ ይሆናልና ሰብስክራይብ እንድታደርጉ ጠይቃችኋለሁ። ወደ ዋናው ርዕሳችን እንግባ። የዛሬ ርዕሳችን ምንድነው? ብዙ ሰው ከተቀመጠበት ወይም ከተኛበት በሚነሳበት ሰዓት ላይ የማዞር ስሜት ይሰማዋል። የማዞር ስሜት፣ ራስ ምታት በሚኖርበት ሰዓት ላይ ደግሞ ምንድነው የሚለው? የደም ማነስ አለብኝ ነው የሚለው። የደም ማነስ ብቻ ነው ይህን ችግር የሚያስከትለው አይደለም የሚለውን ነገር ዛሬ በስፋት እንመለከታለን። እንደዚህ አይነት ችግር በሚኖርበት ሰዓት ላይ ሌላ ምክንያቶችም አሉ። እነሱ ምክንያቶች ምንድን ናቸው? ሌላኛው ደግሞ እንደዚህ አይነት ችግር ኖሮባችሁ ባትታከሙ ምንድነው የጎንዮሽ ጉዳቱ የሚለውን ነገር በስፋት እንመለከታለን። እንደዚህ አይነት ችግር በሚኖርበት ሰዓት ላይ ምን ብለን እንጠራዋለን? ኦርቶስታቲክ ሃይፖቴንሽን ብለን እንጠራዋለን። ኦርቶስታቲክ ሃይፖቴንሽን ማለት ምን ማለት ነው? አንድ ሰው ከተቀመጠበት ወይም ከተኛበት ብድግ በሚልበት ሰዓት የደም ግፊቱ ይቀንሳል። በዚህ ሰዓት ምን ይከሰታል ማለት ነው? ማዞር ይከሰታል፣ ራስ ምታት ይከሰታል፣ ማስታወክ፣ የተለያዩ ምልክቶች አሉ። ምልክቶቹን በኋላ ላይ እንመለከታለን። የደም ግፊቱ ስለሚቀንስ ምን ይሆናል ማለት ነው? ማዞር ይከሰትበታል። የደም ግፊት ምንድነው የሚለውን በመጀመሪያ ደረጃ እንመልከት። የደም ግፊት ማለት ምን ማለት ነው? ደማችን በደም ቧንቧዎች ውስጥ በሚያልፍበት ሰዓት ላይ የሚፈጥረው ግፊት ማለት ነው። ይሄም ሲስቶሊክ ብለድ ፕሬሸር እና ዲያስቶሊክ ብለድ ፕሬሸር ብለን እንጠራዋለን። ብዙ ጊዜ ደማችሁን ተለክታችሁ 130 በ90 ሆኗል አሉኝ እንዴት ነው ብላችሁ ትጠይቃላችሁ። 130 በ90 ማለት ምን ማለት ነው? የላይኛው 130ው ሲስቶሊክ ብለድ ፕሬሸሩ ነው። 90ው ማለት ምን ማለት ነው? ዲያስቶሊክ ብለድ ፕሬሸሩ ነው ማለት ነው። አንድ ሰው ጤናማ የሆነ የደም ግፊት አለው ስንል ስንት ሲሆን ነው? አንድ ሰው ጤናማ የሆነ የደም ግፊት አለው የምንለው መቼ ነው? የደም ግፊቱ የላይኛው ሲስቶሊክ የምንለው ከ120 በታች ሲሆን ዲያስቶሊክ የምንለው ደግሞ ከስንት በታች ሲሆን ነው? ከ90 በታች ሲሆን ማለት ነው። ደም ግፊት አለበት ለማለት ደግሞ በተለያየ ሁኔታዎች ውስጥ በተለያየ ጊዜ ተለክቶ ደም ግፊቱ ከ140 በ90 በላይ ከሆነ ያ ሰው ምን አለበት ማለት ነው? ግፊት አለበት ማለት ነው። ግፊቱ አነሰ የምንለውስ መቼ ነው? ግፊቱ አነሰ የምንለው መቼ ነው? የላይኛው ሲስቶሊክ ብለድ ፕሬሸር የምንለው ከ90 በታች ሲሆን ዲያስቶሊክ ብለድ ፕሬሸር ደግሞ የምንለው ከስንት በታች ሲሆን ነው? ከ60 በታች ሲሆን ያ ሰው ምን አለበት? ሃይፖቴንሽን አለበት ወይም የደም ግፊቱ አንሷል ማለት ነው። አንዳንዴ የተሳሳቱ ነገሮችን እንሰማለን። እሱም ምንድነው? ደም ግፊትን ተለክታችሁ ደም ማነስ አለብኝ የምትሉ ሰዎች አላችሁ። እንደዛ የሚባልበትም ብዙ ሁኔታዎች አሉ። ደም ግፊትን ተለክቶ ደም ማነስን ማወቅ አይቻልም። ደም ማነስን ለማወቅ ምን ማድረግ አለብን? ኮምፕሊት ብለድ ካውንት የምንለው ይሰራል። እሱ ውስጥ ሄሞግሎቢን እና ሄማቶክሪት የሚባለው ተሰርቶ እነሱ ካነሱ ያ ሰው ደም ማነስ አለበት ብለን እንላለን። ነገር ግን እዚህ ጋር በተለካው ምን ማለት አንችልም? ደም ማነስ አለብኝ ማለት አንችልም ማለት ነው። ወደ ኦርቶስታቲክ ሃይፖቴንሽን እንምጣ። ኦርቶስታቲክ ሃይፖቴንሽን በሚኖርበት ሰዓት ላይ እንዴት ነው የምናውቀው የሚለውን ነገር እንመልከት። እንዴት ነው የምናውቀው? ያ ሰው ቁጭ ብሎ የደም ግፊቱን እንለካዋለን። የደም ግፊቱን ቁጭ ብሎ ከለካ ነው በኋላ እንዲቆም እናደርጋለን። በቆመበት በ3 ደቂቃ ውስጥ ግፊቱን እንለካለን። የለካነው ግፊት መጀመሪያ ከነበረው ሲስቶሊክ ብለድ ፕሬሸሩ ከ20 እና ከዛ በላይ ከቀነሰ፣ ዲያስቶሊክ ብለድ ፕሬሸሩ ደግሞ ከ10 እና ከዛ በላይ ከቀነሰ በሚቆምበት ሰዓት ላይ ምን ያደርጋል ማለት ነው? ግፊቱ ይቀንሳል። ግፊቱ ሲቀንስ የሚታዩ ምልክቶች ምንድናቸው ብለናል። የተለያዩ ምልክቶች አሉ። ዋነኛ ምልክቱ ምንድነው? ማዞርና ራስ ምታት ነው። ከዛም ራስ መሳትም ሊሆን ይችላል ምልክቶቹ ማለት ነው። ምክንያቶቹስ ምንድናቸው ወደሚለው እንምጣ። ምክንያቶቹ ብዙ ሰው እንደሚያስበው አለ። ብዙ ሰው የሚያስበው ደም ማነስ ብቻ ነው እንደዚህ አይነት ነገርን የሚያስከትለው ብሎ ያስባል። ነገር ግን ደም ማነስ ብቻ አይደለም እንደዚህ አይነት ነገር የሚያስከትለው። ምን ያስከትላል? የቫይታሚን ቢ12 እጥረት ያስከትላል። የቫይታሚን ቢ12 እጥረት በሚኖርበት ሰዓት ላይ ምን ይከሰታል? ድካም ይከሰታል፣ ራስ ምታት ይከሰታል፣ ማዞር ይከሰታል፣ የተለያዩ የነርቭ ላይ ጉዳቶች ይከሰታሉ፣ ከአእምሮ ጤና ጋር የተገናኙ የተለያዩ ችግሮች ይከሰታሉ ማለት ነው። ስለዚህ ደም ማነስ ብቻ ምን አይደለም ማለት ነው? ምክንያት አይደለም። ሌላኛው የደም የፈሳሽ መጠናችን ሲያንስ ማለት የደም የፈሳሽ መጠናችን ሲያንስ ምን ብለን እንጠራዋለን? ዲሃይድሬሽን ብለን እንጠራዋለን። ዲሃይድሬሽን በተለያየ ምክንያት ሊሆን ይችላል። በትውከት ሊሆን ይችላል፣ በተቅማጥ ሊሆን ይችላል። የተለያዩ ምክንያቶች ሊኖሩት ይችላሉ ዲሃይድሬሽኑ ማለት። ስለዚህ በሱ ምክንያትም ሊሆን ይችላል ማለት ነው። እንዲሁም ብዙ ሰዎች ምንድነው የሚያደርጉት? ስለሚያዞረኝ እኮ ጠዋት ስነሳ ምሪንዳ ጠጣሉ ይላሉ። ስለዚህ የፈሳሽ መጠናችሁ ካነሰና ምሪንዳ በምትጠጡበት ሰዓት ላይ ኖርማል የምትሆኑ ከሆነ ምክንያቱ ምንድነው ማለት ነው? ዲሃይድሬሽን የምንለው ነው ማለት ነው።
ሌላኛው ምክንያት ምንድነው? የሆርሞን ችግሮች በሚኖሩበት ሰዓት ላይ ኢንዶክሪን ፕሮብለሞች በሚኖሩበት ሰዓት ላይ ለምሳሌ ስኳር ያለበት ሰው እንደዚህ አይነት ችግር ይከሰትበታል። ሌላኛው ምንድነው? ታይሮይድ ግላንድ የምንለው አለ አይደለ? እዚህ ጋር እሱ ጋር የተለያዩ ህመሞች ካሉ ይሄ ችግር ይከሰታል። ሌላኛው ይሄ ችግር እንዲከሰት የሚያደርገው ነገር ምንድነው? የተለያዩ የነርቭ ላይ ችግሮች ሲኖሩ ለምሳሌ ፓርኪንሰንስ ዲዚዝ የምንለው ፓርኪንሰንስ ዲዚዝ ያለባቸውን ሰዎች እናውቃለን አይደለ? የመርሳት ችግር ይከሰትባቸዋል። በስርዓቱ አይራመዱም። እጃቸው አንዳንዴ መንቀጥቀጥ ነገር አለ አይደለ? እንደዚህ አይነት ነገር ይከሰታል ማለት ነው። በምን ምክንያት ነው? ይሄም በነርቭ ችግር ምክንያት ማለት ነው። ስለዚህ ፓርኪንሰንስ ያለባቸው ሰዎች ይሄ ችግር ይከሰትባቸዋል ማለት ነው። ሌላኛው ችግር ምንድነው? የተለያዩ የልብ ህመም ችግር ያለባቸው ሰዎች ከተቀመጡበት በሚነሱበት ሰዓት ላይ ከተኙበት በሚነሱበት ሰዓት ላይ እንደዚህ አይነት ችግር ይከሰትባቸዋል። ሌላ ምንድነው? ነፍሰ ጡር ሴቶች የፅንስ እድሜው ከ24 ሳምንት በታች የሆኑ ነፍሰ ጡር ሴቶች እንደዚህ አይነት ችግር የመከሰት እድሉ ከፍተኛ ነው ማለት ነው። ሌላኛው ይሄ ችግር የሚከሰትባቸው ሰዎች እነማን ናቸው? ለረጅም ጊዜ አልጋ ላይ ያሉ ሰዎች እንደዚህ አይነት ችግር ይከሰትባቸዋል ማለት ነው። ስለዚህ ደም ማነስ ብቻ ይህን ችግር አያስከትልም ማለት ነው። የተለያዩ የጤና ችግሮች ይህን ችግር ስለሚያስከትሉ ማለት ነው። ስለዚህ ከተቀመጣችሁበት ተነስታችሁ ሲያዞራችሁ፣ ከተቀመጣችሁበት ተነስታችሁ ራስ ምታት ሲኖራችሁ፣ አይናችሁ ብዥ ማለት ሲኖር ደም ማነስ ብቻ አይደለም ማለት ነው። የተለያዩ የጤና እክሎች ሊሆኑ ይችላሉ። ስለዚህ ወደ ጤና ተቋም ሄዳችሁ ምን ማድረግ አለባችሁ? መታየት መቻል አለባችሁ ማለት ነው። ይህ ችግር ማን ላይ ነው የሚበረታው የሚለውን ነገር እንመልከት። የተለያዩ ህመም ተይዘው አልጋ ላይ ያሉ ሰዎች ላይ ይበረታል ይሄ ችግር። ነፍሰ ጡር ሴቶች ላይ ይበረታል። ስፔሻሊ ደግሞ ማይንቀሳቀሱ ነፍሰ ጡር ሴቶች ላይ ይሄ ችግር ይበረታል። እንደዚህ አይነት ነገር በሚኖርበት ሰዓት ላይ ምን ማድረግ አለብን ብለናል? ወደ ጤና ተቋም ሄደን መታየት መቻል አለብን ማለት ነው። ኦርቶስታቲክ ሃይፖቴንሽን በሚኖርበት ሰዓት ላይ ዋነኛ ምልክቱ ምንድነው ወደሚለው እንምጣ። ኦርቶስታቲክ ሃይፖቴንሽን በሚኖርበት ሰዓት ላይ ዋነኛ ምልክቱ ምንድነው? ራስን ማዞር፣ ራስ ምታት ይኖራል። ዋነኛ ምልክቱ ማለት ነው። ይሄ ምልክት የሚበረታው መቼ ነው? የሰውነት ሙቀታችሁ ከፍ ካለ፣ የአካባቢያችሁ ላይ ያለው ሙቀት ከፍ ካለ ወይም በሙቅ ሻወር ታጥባችሁ ከሆነ የምትመለከቷቸው የበሽታ ምልክቶች በጣም ከፍ እያሉ ይመጣሉ ማለት ነው። ብዙ ጊዜ ደግሞ የሚከሰቱ መቼ ነው? ጠዋት ከእንቅልፋችሁ በምትነሱበት ሰዓት ላይ ይሄ ምልክት የበረታ ይሆናል ማለት ነው። ሌሎቹስ ምልክቶች ምንድናቸው ወደሚሉት እንምጣ። ሌሎቹ ምልክቶች ምንድናቸው? አይናችን ብዥ ማለት ነገር ይኖራል። የትከሻ ህመም ይኖራል። አንገት ላይ ህመም ይኖራል። ማቅለሽለሽ ነገር ይኖራል። የልብ ምት በጣም መጨመር ይኖራል። ሌላኛው የአተነፋፈስ ችግር ሊከሰት ይችላል። የሰውነት ማላብ ይኖራል ማለት ነው። እነዚህ የኦርቶስታቲክ ሃይፖቴንሽን ምልክቶች ናቸው። ኦርቶስታቲክ ሃይፖቴንሽን መኖሩን በምንድን ነው የምናውቀው ወደሚለው ነው። በቀላሉ የምናውቀው በምንድን ነው? ደም ግፊታችሁን በመለካት ማለት ነው። ይሄ ችግር በተለያየ ምክንያቶች ይመጣል ብለናል። እሱንም ለማድረግ የተለያዩ ምርመራዎችን ማድረግ መቻል አለበት። እነዚህ ምርመራዎች ምንድን ናቸው? የመጀመሪያው የደም ምርመራ ማድረግ መቻል አለበት። የደም ምርመራ በምናደርግበት ሰዓት ላይ ደም ማነስ ካለ ደም ማነሱን ለማወቅ ይረዳናል። ያ ሰው ስኳር ካለበት ስኳሩን ለማወቅ ይረዳናል። ያ ሰው የእንቅርት ላይ ችግር ካለበት ወይም ህመም ካለበት ለማወቅ ይረዳናል ማለት ነው። ስለዚህ እሱን እናሰራለን። ሌላኛው የልብ ህመም ምክንያት ነው ብለናል አይደለ? የልብ ህመምን ለማወቅ ደግሞ ምን እናሰራለን? የልብ አልትራሳውንድ እናሰራለን። ሌላኛው ኢኬጂ የምንለውን የልብ ምት ሪትምን ለማወቅ እናሰራለን። እሱን ሌላ የምናሰራቸው ነገሮች ምንድናቸው? የተለያዩ ምርመራዎችን እናሰራለን። ለምሳሌ የቫይታሚን ቢ12 እጥረትም ይሄን ነገር ያስከትላል ብለናል አይደለ? የቫይታሚን ቢ12 ምርመራ እናደርግላችኋለን። የተለያዩ ምርመራዎች እናደርጋለን። ይሄን በማድረግ ምን እናደርጋለን? ኦርቶስታቲክ ሃይፖቴንሽን ነው አይደለም የሚለውን ነገር መለየት እንችላለን ማለት ነው። ኦርቶስታቲክ ሃይፖቴንሽን በሚኖርበት ሰዓት ላይ እንዴት ነው የምናከመው ወደሚለው እንምጣ። ኦርቶስታቲክ ሃይፖቴንሽን ሲኖር ምክንያቶቹ በጣም ብዙ ናቸው ብለናል አይደለ? ስለዚህ እነዛ ምክንያቶች ማከም ነው። ለምሳሌ አኒሚያ ካለ ወይም የደም ማነስ ካለ የደም ማነስን ማከም፣ የቫይታሚን ቢ12 እጥረት ካለ ቫይታሚን ቢ12 እጥረትን ማከም፣ የልብ ህመም ካለ የልብ ህመምን ማከም አይደለ? የእንቅርት ላይ ችግር ካለ እሱን ማከም፣ የተለያዩ ችግሮች ካሉ እነዛን ማከም ኦርቶስታቲክ ሃይፖቴንሽንን ለማከም ይጠቅመናል ማለት ነው። በተለያዩ መድኃኒቶች የመጣ ከሆነ ደግሞ እነዛን መድኃኒቶች ከሐኪም ጋር በመነጋገር በማስተካከል ኦርቶስታቲክ ሃይፖቴንሽንን ምን ማድረግ ይቻላል? ማከም ይቻላል። ሌላ ማድረግ ያለባችሁ ነገር ምንድነው? ኦርቶስታቲክ ሃይፖቴንሽን ያለበት ሰው ምን ማድረግ አለበት? የሚለጠጥ ካልሲ ማድረግ መቻል አለበት። ያ የሚለጠጥ ካልሲ ለምንድነው የሚጠቅመው? ከታች እግራችን አካባቢ ላይ የተጠራቀመው ደም ወደ ላይ እንዲሄድ ያደርጋል። ኦርቶስታቲክ ሃይፖቴንሽን እንዳይከሰት ያደርጋል ማለት ነው። በዚህም መንገድ ምን ማድረግ እንችላለን ማለት ማከም እንችላለን ማለት ነው። ኦርቶስታቲክ ሃይፖቴንሽን ካልታከመ ምንድን ነው የሚያስከትለው ወደሚለው እንምጣ። ኦርቶስታቲክ ሃይፖቴንሽን ያለባቸው ሰዎች ወይም ከተቀመጡበት ወይም ከተኙበት በሚነሱበት ሰዓት ላይ የማዞር ምልክት ያላቸው ሰዎች ይሄ ችግር ካልታከመ ምን ሊከሰት ይችላል? የተለያዩ ችግሮች ሊከሰቱ ይችላሉ። የመጀመሪያው ችግር ምንድነው? የአጥንት ላይ ስብራት ሊከሰት ይችላል። የጭንቅላታችን አጥንት ሊሆን ይችላል ወይም የተለያዩ የሰውነት ክፍሎቻችን ላይ ያሉ አጥንቶች ሊሰበሩ ይችላሉ። ይህም በምን ምክንያት? በምንነሳበት ሰዓት ላይ ሲያዞረን ልንወድቅ እንችላለን። በዛ ምክንያት ምን ሊከሰት ይችላል? ስብራት ሊከሰት
ሊከሰት ይችላል ማለት። ሌላ የሚከሰተው ነገር ምንድነው? ስትሮክ ሊከሰት ይችላል። የልብ ህመም ሊከሰት ይችላል። ስለዚህ ምንድነው ማድረግ ያለበት? ይሄ ችግር ያለባችሁ ሰዎች ምን ማድረግ አለባችሁ? መታከም መቻል አለባችሁ ማለት ነው። ይሄ ችግር ያለባችሁ ሰዎች እንዴት ነው መከላከል የሚችሉት ወደሚለው እንምጣ። መጀመሪያ ማድረግ ያለባችሁ ምንድነው? ተመጣጣኝ የሰውነት ሙቀት እንዲኖራችሁ ማድረግ ነው። ቅድም ምልክቶችን በምንመለከትበት ሰዓት ላይ ምን ብለናል? ሙቀት በሚኖርበት ሰዓት ላይ ምልክቶቹ ምን ይሆናሉ ብለናል? እየጨመሩ ይመጣሉ። ስለዚህ ያንን ለመቀነስ ምን ማድረግ አለብን? ተመጣጣኝ የሰውነት ሙቀት እንዲኖረን ግድ ይላል ማለት ነው። ሌላኛው ከመነሳታችሁ በፊት ከተቀመጣችሁበት ወይም ከተኛችሁበት ከመነሳታችሁ በፊት ለተወሰነ ደቂቃ እዛው ባላችሁበት ቦታ ምን ማድረግ አለባችሁ? ቀና ብላችሁ መቀመጥ መቻል አለባችሁ። ከዛ ቀስ እያላችሁ ድጋፍ አግኝታችሁ መነሳት ሌላኛው ነገር ነው። ሌላ አልኮል የምትጠቀሙ ከሆነ የአልኮል መጠናችሁን መቀነስ ወይም አልኮልን ከነጭራሹ ማቆም። ምክንያት አልኮል እንደምናውቀው ምን ያደርጋል? ብዙ ፈሳሽ ከሰውነታችን እንዲወገድ ስለሚያደርግ ማለት ነው። ይህም ዲሃይድሬሽን እንዲከሰት ያደርጋል ማለት ነው። አልኮል በባህሪው ደግሞ ብዙ የሚያመጣቸው የጎንዮሽ ጉዳቶች አሏል። እሱንም ለመከላከል ይሄን ማድረግ መቻል አለባችሁ። እዛው በተቀመጣችሁበት የእግራችሁን ጡንቻ ማነቃቃት አስፈላጊ ነገር ነው። ምክንያቱም እታች የተከማቸው ደም ወደ ልባችን በስርዓቱ እንዲመጣ ማለት ነው። ይህን በማድረግ ምን ማድረግ ትችላላችሁ? መከላከል ትችላላችሁ ማለት ነው። ዛሬ ጥሩ መረጃ አግኝታችኋል ብዬ አስባለሁ። ዛሬ ምን ተመልክተናል? ኦርቶስታቲክ ሃይፖቴንሽን ምንድነው የሚለውን ነገር ተመልክተናል። ኦርቶስታቲክ ሃይፖቴንሽን ምክንያቶቹ ምንድን ናቸው የሚሉትንም ነገሮች ተመልክተናል። ሌላ የተመለከትነው ነገር ምንድነው? እንደዚህ አይነት ችግሮች በሚከሰቱበት ሰዓት ላይ ደም ማነስ ብቻ እንዳልሆነ ተመልክተናል ማለት ነው። ጥሩ መረጃም እንዳገኛችሁ ተስፋ አደርጋለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።